ሰላም ጤና ይስጥልኝ ቤተሰቦች። ዛሬ ዓለማችን ምን ያህል ሚስጥራዊና አስገራሚ መሆኗን የምናይበት ልዩ ቪዲዮ ይዤላችሁ ቀርቤያለሁ። አንዳንዴ በተፈጥሮ ውስጥ የምናያቸው ነገሮች ከምናብ በላይ ይሆኑብናል። እንደዚህ አይነት ነገር እንዴት ሊፈጠር ይችላል ብለን እንድንጠይቅ የሚያደርጉ በካሜራ ባይቀረጹ ኖሮ ተረት የሚመስሉ 20 ክስተቶችን ይዤላችሁ መጥቻለሁ። ከባህር ስር እስከ ሰማይ ጥግ፣ ከአስፈሪ የእሳት ጉድጓዶች እስከ ባለቀለም ተራሮች ዛሬ የምናያቸው ምስሎች አይናችሁን ከስክሪኑ ላይ እንዳትነቅሉ ያደርጓቸዋል። አቦር ነኝ። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ የቀስተ ደመና ተራሮች። ቻይና ውስጥ የሚገኙት እነዚህ ተራሮች ልክ በሰው ልጅ የተሳሉ ይመስላሉ። ለ24 ሚሊዮን ዓመታት የተለያዩ ማዕድንና የአሸዋ ድንጋዮች ተደራርበው የፈጠሩት ተፈጥሯዊ ቀለም ነው። ሁለተኛ፣ ካሬ ቅርጽ ያላቸው የባህር ሞገዶች። ፈረንሳይ ውስጥ የሚገኙ ደሴቶች አጠገብ በብዛት ይታያሉ። ይህ የሚሆነው ሁለት የተለያዩ የባህር ሞገዶች በተለያየ አቅጣጫ መጥተው ሲጋጩ ነው። ፎቶ ላይ ልክ እንደ ሰሌዳ ያምራል። ነገር ግን በመካከሉ መርከብ ወይም ከፍተኛ ዋናተኛ ካለ ሊገለብጥ የሚችል ከፍተኛ አደገኛ ኃይል አለው። ሶስተኛ፣ የሰይጣን በር ወይም ዶር ቱ ሄል። በቱርክሜኒስታን በረሃ ውስጥ የሚገኝ ግዙፍ ጉድጓድ ነው። በ1971 ሶቪየቶች ጋዝ ፍለጋ ሲቆፍሩ በስህተት የተፈጠረ ሲሆን ጋዙ ሰዎች እንዳይጎዳ እሳት ለኮሱበት። ያ እሳት ሳይጠፋ እነሆ ዛሬ 50 ዓመት ሞልቶታል። አራተኛ፣ የሚበሩ ፍየሎች። በሞሮኮ የሚገኙት እነዚህ ፍየሎች የአርጋን ዛፍ ፍሬን ለመብላት እስከ 10 ሜትር ከፍታ ድረስ ይወጣሉ። ዛፉ ላይ ተሰቅለው ሲታዩ ልክ እንደ ትልቅ ወፍ ነው የሚመስሉት። አምስተኛ፣ ባለ 3 ፀሐይ ወይም ሰንዶግስ። በሰማይ ላይ ከዋናው ፀሐይ በስተግራና በቀኝ ሁለት ተጨማሪ ፀሐዮች ሲታዩ ነው። ይህ የሚሆነው በከባቢ አየር ውስጥ ያሉ የበረዶ ብናኞች የፀሐይን ብርሃን ሲያንጸባርቋት የሚፈጠር ኢሉዥን ነው። ስድስተኛ፣ በበረሃ ላይ ያሉ መርከቦች። በአንድ ወቅት ግዙፍ የነበረው አራል ባህር ዛሬ ደርቆ ወደ በረሃነት ተቀይሯል። ግዙፍ መርከቦች አሸዋው ላይ ዝገው ተዘረረው ማየት በጣም አስገራሚ እይታ ነው። ሰባተኛ፣ ሰማያዊው እሳተ ገሞራ። በኢንዶኔዥያ የሚገኘው ካዋህ ልጄን እሳተ ገሞራ ሌሊት ሰማያዊ ሆኖ ይበራል። ይህ የሚሆነው ደግሞ በውስጡ ያለው ሰልፈር ከአየር ጋር ሲገናኝ በሚፈጠረው ኬሚካላዊ ምላሽ ነው። ስምንተኛ፣ የበረዶ ጣቶች። በውቅያኖስ ስር የሚፈጠር የበረዶ ቱቦ ነው። ልክ እንደ ጣት ወደ ታች እየወረደ ይሄድና የባህሩን ወለል ሲነካ በዙሪያ ያሉትን ፍጥረታት ከበቅስፈት ወደ በረዶነት ይቀይራቸዋል። ዘጠነኛ፣ የደም ዝናብ። በህንድ ኬረላ ግዛት ውስጥ ቀይ ዝናብ ዘንቦ ያውቃል። መጀመሪያ ላይ ደም መስሎ ሰዎችን አስደንቆ ነበር። በኋላ ግን በአየር ላይ በተበተኑ የባህር ውስጥ እጽዋት ወይም አልጊ ዘሮች ምክንያት እንደሆነ ታውቋል። አስረኛ፣ የማይቀላቀሉ ባህሮች። በአላስካ ባህረ ሰላጤ ላይ የፓሲፊክ እና የአትላንቲክ ውቅያኖሶች ሲገናኙ አይቀላቀሉም። አንዱ ጥቁር ሰማያዊ ሲሆን ሌላኛው ደግሞ ፈዘዝ ያለ ሰማያዊ ነው። ይህ የሚሆነው የውሃቸው ጨው መጠን ስለሚለያይ ነው። 11ኛ፣ የሚንቀሳቀሱ ድንጋዮች። ካሊፎርኒያ ዴዝ ቫሊ ውስጥ ግዙፍ ድንጋዮች ያለማንም ሰው እርዳታ መሬት ላይ መስመር እየሰሩ ይንቀሳቀሳሉ። ይህ ሚስጥር ለብዙ ዘመናት ሳይንቲስቶችን ግራ አጋብቶ ቆይቷል። 12ኛ፣ የሸረሪት ድር መንደር። ፓኪስታን ውስጥ በደረሰ የጎርፍ አደጋ ምክንያት በሚሊዮን የሚቆጠሩ ሸረሪቶች ዛፉ ላይ ተጠለሉ። ዛፎቹን ሙሉ በሙሉ በድራቸው ሸፍነው ልክ እንደ ጥጥ ከረሜላ አስመሰሏቸው። 13ኛ፣ ነጭ ቀስተ ደመና። ቀስተ ደመና ባለ 7 ቀለም እንደሆነ እናውቃለን። ነገር ግን በጭጋጋማ አየር ውስጥ ቀለሙ ጠፍቶ ሙሉ በሙሉ ነጭ የሆነ ቀስተ ደመና ይፈጠራል። 14ኛ፣ የሚዘፍነው አሸዋ። በአንዳንድ በረሃዎች ውስጥ አሸዋው ሲነካ ወይም ንፋስ ሲመታው እንደ ሙዚቃ ድምጽ ያወጣል። ይህ ድምጽ እስከ 10 ኪሎ ሜትር ርቀት ድረስ ሊሰማ ይችላል። 15ኛ፣ የሞቱ ዛፎች ሸለቆ። ናሚቢያ ውስጥ የሚገኘው ይሄ ቦታ ፎቶውን ስናየው በሰው እጅ የተሳለ ይመስላል እንጂ እውነተኛ ቦታ አይመስልም። ከ900 ዓመታት በፊት የደረቁ ዛፎች በጥቁር ቀለም ቆመው ይታያሉ። መሬቱ ነጭ ሲሆን ከበስተጀርባው ደግሞ ደማቅ ብርቱካናማ የአሸዋ ተራራ አለ። ፀሐይ ስትወጣ የሚፈጥረው ጥላ ፎቶውን ከእውነት ያራቅ አድርጓል ወይም ስዕል ያስመስለዋል። 16ኛ፣ የብርሃን ምሰሶች። በጣም በረዶ በሆነ አየር ውስጥ የከተማ መብራቶች ወደ ሰማይ ቀጥ ብለው እንደ ምሰሶ ይታያሉ። ልክ መሬት ላይ ያሉ መብራቶች ወደ ሰማይ የተሰቀሉ ይመስላሉ።
17ኛ የበረዶ ዛጉር። በዛፎች ቅርንጫፍ ላይ ልክ እንደ ሰው ነጭ ዛጉር የሚመስል በረዶ ይበቅላል። ይህ የሚሆነው በአንድ ፈንገስ ምክንያት ነው። 18ኛ በሰማይ ላይ ያለ ቀዳዳ። ደመናው መሃል ላይ ክብ ቀዳዳ ሲፈጠርና የሆነ ነገር ከሰማይ እየወረደ ሲመስል ነው። ሰዎች ብዙ ጊዜ የዩፎ መዳረሻ የመጣ ይመስላቸዋል። 19ኛ ካትስ አይ ኦፓል ወይም የድመት አይን ድንጋይ። በተፈጥሮ ውስጥ የሚገኝ ድንጋይ ሲሆን ልክ እንደ ድመት አይን በመካከሉ ቀጭን ብርሃን ይታይበታል። ተፈጥሮ እንዴት ጥበበኛ እንደሆነች የሚያሳይ ድንጋይ ነው። 20ኛ የሚበሩ አሶች። እነዚህ አሶች ከባህር ወጥተው እስከ 200 ሜትር ድረስ በአየር ላይ መብረር ይችላሉ። በካሜራ ተቀርጾ ባይመጣ አሳ በረረ ቢሉት ማን ያምን ነበር? ቤተሰቦች ዛሬ ያየናቸው 20 አስገራሚ ክስተቶች ዓለማችን ምን ያህል ድንቅ እንደሆነች ያሳዩናል። ከነዚህ ሁሉ ውስጥ እናንተን ይበልጥ ያስገረማችሁ የትኛው ነው? እኔ በግሌ ያ በረሃ ላይ የሚነደው እሳት በጣም አስገርሞኛል። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንደዚህ አይነት አስገራሚ ቪዲዮዎች በየቀኑ እንዲደርሷችሁ ደግሞ ሰብስክራይብ አድርጉና የደውል ምልክቱን ተጫኑ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱልኝ። ቻው።